ይህ ሰማዕትነት ነው ወገኖች። አንገታቸው ላይ ቢላዋ ተሰክቶ አቋም አልተቀየረም። በማተባቸው አትፈሩ፣ ሰይፍ ጨረሷቸው። ሰማዕታት በሚል ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። በዚህ ኃይለ ቃል ቸሮ አምላካችን ያስተምረናል። እኛም ልጆቹ በማስተዋል ሆነን እናደምጠዋለን። ደካማ መሆናችን እናውቃለን፣ ባዶነታችን እንረዳለን። ነገር ግን በደላችን ሳይመለከት ከሩቅም ከቅርብም አሰባስቦ አባታዊ በሆነው ፍቅሩ ጠርቶ በእድሜያችን ላይ ይችን ሰዓት ተጨማሪ አድርጎ በዚህ ቅዱስ ስፍራ ሰብስቦናልና ልባችን በፍቅር አስማርከን እግዚአብሔር አባታችን ሚለንን እናደምጠዋለን። ለስተታችን ጥበብን ለድካማችን ኃይልን ከላይ ካርያም ይላክልን። እመብርሃን የምስጢር ጓዳነች፣ ለሁላችንንም ምስጢሩን ትግለጥልን። በነገር ሁሉ የቅዱሳን አምላክ ስሙ የከበረና የተመሰገነ ይሁን። ሰማዕታት በሚል ኃይለ ቃል ነው የምንማማረው። ይህንን ኃይለ ቃል የመረጥኩበት ምክንያት ዛሬ የሊቀ ሰማዕታት የቅዱስ ጊዮርጊስ ዓመታዊ የዕረፍት መታሰቢያ ቀን እንደመሆኑ መጠን ሰማዕታት በሚታሰቡበት ዕለት የሰማዕታቱን ክብር መግለጥ፣
ስለ ሰማዕታት መነጋገር አስፈላጊ ነው ብዬ ስላመንኩ ኃይለ ቃሉን መርጬዋለሁ። ሰማዕት የሚለው ሲበዛ ሰማዕታት የሚለውን ይሰጥ ማለት ነው። ሰማዕት ስንል ደግሞ ምስክር መስካሪ ማለታችን ነው። በሰላም ዘመን በቃል በሕይወት የሚመሰክር፣ በመከራ ጊዜ ደግሞ አንገቱን ለሰይፍ አካሉን ለእሳት ለስለት በመስጠት የሚመሰክር ማለት ነው። የሰማዕትነት መነሻው የቃል ምስክርነት ነው። ክርስቲያኖች ያስፈልጋል። ሰማዕትነት የቃል መነሻው የቃል መነሻ ነው። ምስክርነቱ መድረሻው ደግሞ አንገትን ለእሳት ለስለት መስጠት ነው። ቤተ ክርስቲያን ይህንን ሁላችንንም ልናውቅ የሚገባው ነገር ነው። ክርስቲያኖች ቤተ ክርስቲያን በደም ተመስርታ በሰማዕታት ደም እያጌጠች እስከ ዓለም ፍጻሜ ትቀጥላለች። እቺ ቤተ ክርስቲያን የተመሰረተችው በክርስቶስ ደም ነው። የተማገረችው በሰማዕታቱ አጽም ነው። የማገሩ ማሰሪያ ጅማታቸው ነው። የልስኑ ጭቃ የተቦካው በደማቸው ነው። ዘመን ተሳስበው የነበሩ ክርስቲያኖች የሰላም ዘመን ሲመጣ የሹመትና የጥቅም ጸብ ጀመረ። ቤተ ክርስቲያንን ካላውያን ሰይፍ ይልቅ የሚጎዳት የልጆቿ ምቾት ነው ያልኳችሁ ለዚህ ነው። ዛሬም ቤተ ክርስቲያን ወከው ፈተናዋ የበዛው በምቾት ነው። ምዕመናን ቤተ ክርስቲያን ፈተና ውስጥ የገባችው ጥጋብ በወለደው ምቾት የመጣ ፈተና ነው። ልጆቿ በቅምጥልነትና በምቾት የሚኖሩ ልጆቿ መከራውን አራዝመውታል። ፈተናዋን አብዝተውባታል። ይህንን ማመን መረዳት ይገባል ክርስቲያኖች። እና ሰማዕትነት ክርስትና እስካለ ድረስ ሰማዕትነት አለ። ሰማዕታት ይቀበላሉ። አንደኛ እግዚአብሔርን በማምለካቸው መከራ ይቀበላሉ። ማንን? እግዚአብሔርን በማምለካቸው መከራ ይቀበላሉ። የመጀመሪያው ሰማዕት አቤል ነው። መነሻቸው የሰማዕታት ሐዲስ ደግሞ መጨረሻቸው ካህኑ ዘካርያስ ነው። አቤል እግዚአብሔርን በማምለኩ ንጹሕ መሥዋዕት በማቅረቡ በወንድሙ በቃየል እጅ በድንጋይ ተቀጥቅጦ ሙቷል። ዛሬም በጾም በጸሎት እግዚአብሔርን የሚያመልኩ ጠዋትና ማታ የእግዚአብሔርን ፊት የሚፈልጉ ክርስቲያኖች መከራው ይበዛባቸዋል። እግዚአብሔርን በማምለካቸው መከራ የሚበዛ ክርስቲያኖች ዛሬም አሉ። አንደኛው ሰማዕታት መከራ የሚቀበሉት እግዚአብሔርን በማምለካቸው ነው። እያሳጠርኩ ነው ምነግራችሁ። ሁለተኛው ሰማዕታት በቅድስና ሆኖ ተገኘ። ይህ ለባቢሎናውያን አልተመቻቸውም። የተለየ ያንበት ዳንኤል ወደ አናብስቱ ጉድጓድ ሲወረወር አናብስቱ ግን ዳንኤልን በፍቅር ተቀበሉት። ለአንበሶች ቀለብ ይሆናል ተብሎ ወደ ጉድጓድ የተወረወረ ዳንኤል የአናብስቱን ክንድ ተንተርሶ አደረ። የዳንኤል መዓዛ የአናብስቱን ረሃብ አስረሳ። እኛ የእግዚአብሔር ስንሆን ሁሉም ነገር የኛ ይሆናል። ጠላቶቻችን ሳይቀር ወዳጆቻችን ይሆናሉ። አባ ዘጊዮርጊስ አርጋኖን በተባለው ድርሰቱ ምን ይላል? እኛ የእግዚአብሔር ስንሆን ተፈጥሮ ይታዘዘናል ይላል። ዳንኤል ትክክለኛ የቅድስና ሕይወትን በመምረጡ መከራ ተቀብለዋል። ትክክለኛ ሕይወትን ስትመርጡ ትክክለኛ ባልሆኑ ሰዎች መገፋት ትጀምራላችሁ። ሦስተኛው ሰማዕታት በመስበካቸው መከራ ተቀብለዋል። ስለ እግዚአብሔር መንግሥት በመስበካቸው
ስለ ክርስቶስ የባሕርይ አምላክነት በመመስከራቸው ሰማዕታቱ መከራ ተቀብለዋል። ለዚህ ማሳያችን ዛሬ በዓሉን የምናከብርለት የሰማዕታት አለቃ ቅዱስ ጊዮርጊስ ነው። በነገሥታቱ ፊት ቆሞ ሰበከ፣ ያውም በሰባ ነገሥታት ፊት ስለ ክርስቶስ የባሕርይ አምላክነት መሰከረ። ያ ዘመን ክርስቲያኖች ያነሱበት፣ አረማውያን የበዙ ኪያከ ተወከሉ ወይታፍሩ አይደል የሚለው መዝሙር 21 ቁጥር 5 ላይ አንተን አምነው አላፈሩም። እባካችሁ በስሙ አትፈሩ፣ በክርስትናችሁ አትፈሩ፣ በማተባችሁ አትፈሩ። በመስቀል ማተብ ማሰር፣ መስቀል ማጥለቅ የሚያሳፍራቸው ክርስቲያኖች እንዳሉ ታውቃላችሁ። በሚሰሩበት መስሪያ ቤት ሃይማኖታቸው ምን እንደሆነ ባይታወቅ የሚመርጡ፣ ቤተ ክርስቲያን መሄዳቸው፣ ገዳም መሳለማቸው ባይሰማባቸው ደስ የሚላቸው ክርስቲያኖች አሉ። ለምን ሲባል ኋላ ቀር ተሳልመው ለማለፍ የሚከብዳቸው ክርስቲያኖች አሉ። በሃይማኖት ከማይመስሏቸው ሰዎች ጋር ሲሄዱ ካህን መንገድ ላይ ካዩ አይተው እንዳላዩ መስቀል ሳይሳለሙ ገሸሽ ብለው የሚሄዱ ክርስቲያኖች አሉ። በክርስትናችሁ በመስቀላችሁ አትፈሩ። በሃይማኖት ከማይመስሏቸው ሰዎች ጋር ምግብ ቤት ተገናኝተው ስመ እግዚአብሔር ጠርተው በስማም ብለው አቡነ ዘበሰማያት ደግመው አማትበው ለመብላት የሚቸገሩ ክርስቲያኖች አሉ። ለምን ሲባል የሌሎችን ስሜት ለመጠበቅ እና በክርስትናችሁ አትፈሩ፣ ግድ የላችሁም። በማተባችሁ አትፈሩ፣ ማተባችሁን አትፍቶ፣ መስቀሉን አታውልቁ። ከሰማዕታቱ የምንማረው ይህ ነው። መስቀሉን ስታወልቁ ራሳችሁን ለሰይጣን እንዳስማረካችሁ ቁመ በክርስትና ፊት ምስክርነትን እሰጣለሁ አላፍርም አለ። የነቢዩ የዳዊትን ቃል ደገመው። በሰባው ነገሥታት ፊት ቆሞ አላፈረም። የምታፍሩበትንና የማታፍሩበትን ነገር ለይታችሁ እወቁ። በዚህ ዘመን በሚያሳፍረው ነገር ላይ ትውልዱ አያፍርም፣ በማያሳፍረው ነገር ላይ ደግሞ ያፍራል። ተገላልጠው ሲሄዱ የአራዊትን ስል ሲያስነቅሱ የማያፍሩ ሰዎች አሉ አደለ? ነውር በአደባባይ ሲናገሩ፣ ነውርን በአደባባይ ሲፈጽሙ የማያፍሩ ክርስቲያኖች አሉ። ኦርቶዶክሳዊ ነኝ ለማለት ግን ያፍራሉ። ማተቡን ለማሰር መስቀሉን ለማጥለቅ ግን ያፍራሉ። የምናፍርበትንና የማናፍርበትን ነውር ጌጥ ያደረጉ ሰዎች አሉ አደል? በዚህ ዘመን ከባህል ከወግ ከእሴት ያፈነገጡ፣ ከሞራል ልዕልና የወረዱ፣ ከሰውነት ባህሪ የወጡ ሰዎችን የምናይበት ዘመን ነው። ኀፍረት ጸጋ ነው። ምእመናን የሚገባ ኀፍረት አልገባ ኀፍረት አለ። የክርስቶስ እስረኛ በመሆንህ አትፈር አለው ጳውሎስ ጢሞቴዎስን። የክርስቶስ በመሆናችን አንፈር። ባለማተብ በመሆናችን፣ ባለመስቀል በመሆናችን፣ ኦርቶዶክሳውያን በመሆናችን አንፈር፣ አንሸማቀቅ። ተቀዳጀ ክብርና ምስጋና ለስሙ ይድረሰው። 7 የክብር አክሊላትን የድካም ዋጋን የሚያስብ አምላክ በድካሙ ልክ 7 ዓመት ዋጋ ከፍሏልና፣ 7 ዓመት መከራ ተቀብሏልና፣ 7 ከአበባ ጉንጉን የተሰሩ 7 የክብር አክሊላትን ተቀዳጀ እና አንገቱ ሲቆረጥ ደግሞ ደምና ውሃ ቢፈስ አይገርምም እና ወተት ከአንገቱ መውጣቱ ግን ያስገርማል። በሞቱ ምስጢረ ሥላሴን ሰበከ ጊዮርጊስ። አብ ኀሊብ አይደል የሚለው መጽሐፋችን። ወተት የአብ ምሳሌ ነው፣ ደሙ ደግሞ የመንፈስ ቅዱስ ምሳሌ ነው። በአምሳለ እሳት ይሰጠናልና ውሃው የክርስቶስ ምሳሌ ነው፣ የሕይወት ውሃ ነውና በሞቱ ምስጢረ ሥላሴን ሰበከ ሰማዕቱ ቅዱስ ጊዮርጊስ። ስለዚህ ሰማዕታት በመስበካቸው መከራ ይቀበላሉ ነው። አማኞችን ለሰማዕትነት የሚያበቃቸው ምንድን ነው? በነጥብ እያየን ነው ምንሄድ።
ሰማዕት ማለት ምን ማለት እንደሆነ አይተናል። ሰማዕትነትና ክርስትና ተለያይተው አያውቁም፣ ተነጋግረናል። ቀጥሎ ሰማዕታት በሶስት መንገድ መከራ ይቀበላሉ አይተናል። አማኞችን ለሰማዕትነት የሚያበቃቸው ምንድነው? ሁለት ነገር ደግሞ እዚህ ጋር እናንሳ። አማኞቹን ለሰማዕትነት የሚያበቃቸው አንደኛ አላውያን ነገስታት ናቸው። ጨካኝ መሪዎች አማኞቹን ለሰማዕትነት ያበቃሉ። ይህንን ለማወቅ ከፈለጋችሁ እንዲሆን ከፈለጋችሁ የቤተ ክርስቲያንን ታሪክ በዓለም መድረክ ገብታችሁ አንቡ። በዘመነ ኔሮን፣ በዘመነ ቄሳር፣ በዘመነ ትራጂያን፣ በዘመነ ዲዮቅልጥያኖስ ክርስቲያኖች አሰቃቂ መከራ ተቀብለዋል። አሰቃቂ መከራ። ሌላውን ተውትና በኔሮን ዘመን ስንት ክርስቲያኖች አልቀዋል መሰላችሁ? እንዲያውም በአንድ ወቅት ኔሮን ክርስቲያኖችን አስገደለና ምን እንዳለ ታውቃላችሁ? አዎ ሰለቸው፣ መግደል ይሰለቻል። የሁሉ ሰው ሆነልኝ አለ ይባላል። ይገርማል። ምን አለ የሁሉ ሰው አንገት አንድ ደማቸው ፈሶ አይቀርም ሆኖ ይበቅላል። አፍን ቁረጡት ችግኙ በስቶ ይወጣል። ክርስትና በመከራ የሚባዛ ሃይማኖት ነው። አንዳንዶቻችን እየሞትን እንዴት ነው ምን በዛ ልትሉ ትችላላችሁ። አዎ ሰውኛው ያስኬዳል። የመጣንበት የቤተ ክርስቲያን ታሪክ ግን ክርስትና በመከራ የሚባዛ ሃይማኖት መሆኑን ነው የቤተ ክርስቲያን ታሪክ የሚነግረን። ባስጨነቋቸው ጊዜ በዙ ይላል መጽሐፍ ቅዱስ። ለካስ ሲያስጨንቁን እንበዛለን፣ ሲያቃጥሉን እንለመልማለን። አያችሁ፣ ክርስትና በሰይፍ የሚጠፋ ሃይማኖት ቢሆን ኑሮ 10ሩ የሮማ ቄሳሮች እስካሁን ያጠፉት ነበረ። እና አባቶቻችን ቤተ ክርስቲያኒቱን በመከራ አሻግረው ዛሬ ላይ ያደረሷት። እነ ጴጥሮስ ቁልቁል ተሰቀሉላት፣ እነ ጳውሎስ ተሰየፉላት፣ እነ አግናጢዮስ ለአንበሳ ተላልፈው ተሰጡላት። ሰማዕቱ ቅዱስ ጊዮርጊስ 7 ዓመት እንደ ጧፍ ነደደላት። ክርስትና እኛ ጋር የደረሰው አልጋ ባልጋ አይደለም። እናንተ ዋጋ ተከፍሎበት ነው እዚህ የደረሰው። ይህንን መረዳት ይገባል። ዋጋ ተከፍሎበት። በጣም በዛን ዘመን የነበሩ ጨካኝ መሪዎች ምን እንደሚያደርጉ ታውቃላችሁ? የክርስቲያኖች ጥባታቸው፣ አይበገሬነታቸው፣ ተስፋ ለመቆረጣቸው እያበሳጫቸው ምን ያደርጋሉ መሰላችሁ? ወታደሮችን ሰይፉን በደንብ ሳሉትና ወደ ክርስቲያኖች ሂዱ ይሏቸዋል። እና እስኪብለጨለጭ ድረስ እንደ መስታወት ሰይፉ እስኪብለጨለጭ አድርገው ስለው ወደ ክርስቲያኖች ሲሄዱ የሚገርማችሁ ነገር ክርስቲያኖችና ወታደሮች ሰይፉን የሚመለከቱበት እይታ የተለያየ ነበረ። ወታደሮቹ ሰይፉን የሚያዩት ቶሎ ቀንጠስ እንደሚችል አድርገው ነው። ደግሞ የተሳለው ሰይፍ የሚብለጨለጨው ሰይፍ መስታወት መስሏቸው ሰይፍ መሆኑን ስለት መሆኑን ይረሱት ነበረ። ከኋላ ደግሞ አክሊል የዘረጋ የመድኃኔ ዓለም ክንድ ይታያቸው ነበረ። ክብርና ምስጋና ለስሙ ይድረሰው። የመድኃኔ ዓለም ክንድ አይዟችሁ እያለ እግዚአብሔር በሰማዕታት አደባባይ ሰማዕታትን ያበረታ ነበረ። በጣም የሚገርማችሁ ነገር የግብፅ ቤተ ክርስቲያን ከመከራው ብዛት የተነሳ ዘመኑን ዘመነ ሰማዕታት ብላ ሰይመዋለች። ከ284 ዓመተ ምህረት ጀምሮ ሰማዕታቱን ለማሰብ ስትል ከመከራው ብዛት የተነሳ ብዙ ክርስቲያኖች ስላለቁ ዓመቱን ዘመኑን ዘመነ ሰማዕታት አለችው። የእኛ አባቶች ግን አላውያን ካደረሱብን መከራ በጌታ ያገኘነው በረከት ይበልጣል ብለው የዘመን መቁጠሪያችን የክርስቶስ ልደት እንዲሆን አደረጉ። ግብፅ ግን ከመከራዋ ብዛት የተነሳ የቀን መቁጠሪያዋን ሳይቀር ቀይራለች። ሁለተኛ አማኞችን ለሰማዕትነት የሚያበቋቸው መናፍቃን ናቸው። ምን ናቸው? ምእመናን መናፍቃን። ይሄ በአትናቴዎስ ዘመን የነበረውን የቤተ ክርስቲያን ታሪክ ማየት ነው። አርዮሳውያን
ከመንግሥት ጋር ወዳጅነትን በፈጠሩበት ዘመን በቅድስት ሥላሴ የሚያምኑትን በክርስቶስ የባሕርይ አምላክነትን የሚያምኑትን ክርስቲያኖች ምን ያህል አሰቃቂ መከራ ያደርሱባቸው እንደነበረ ታሪክ መዝግቦታል። ዛሬም ጊዜ የሰጠው ቅል ድንጋይ ይሰብራል እንደሚባለው ምቹ አጋጣሚውን እንደ ምቹ ነገር በመጠቀም በክርስቲያኖች ላይ ዛቻ፣ ንቀት፣ ማስፈራሪያ የሚያደርሱ መናፍቃን በርካታ ናቸው። በመናፍቃን በኩል መከራ የሚቀበሉ ሰማዕት የሚሆኑ ክርስቲያኖች ዛሬም በዘመናችን አሉ። አማኞቹን ለሰማዕትነት የሚያበቋቸው አላውያን ነገሥታትና መናፍቃን ናቸው። በዋናነት ሦስተኛው ነጥብ የምናየው ሰማዕታት የሚባሉት ምን የፈጸሙ ናቸው? በምን አይነት መንገድ በምን አይነት ተጋድሎ ያለፉ ናቸው? ቅዱስ ኤፍሬም በሦስት አረፍተ ነገር ገልጦታል። የሰማዕታቱ መገለጫ ምን እንደሚመስል በሦስት አረፍተ ነገር ቅልብጭ አድርጎ አማን መነኑ ሰማዕት ጣዕማ ለዚህ ዓለም፣ ሰማዕታቱ የዚህን ዓለም ጣዕም ናቁ። ሰማዕታት የሚባሉት የዚህን ዓለም ጣዕም የናቁ ናቸው። ሰማዕታት የሚባሉት አቤት የዚህን ዓለም ጣዕም የናቁ፣ ጣዕም እያለ ጣዕሙን የናቁ፣ ምቾት እያለ ምቾቱን የተጸየፉ ሰማዕታት ይባላሉ። የዚህ ዓለም ጣዕም ስንቱን አንበረከከው፣ ስንቱን ከመንፈሳዊ ሕይወት ለየው፣ ስንቱን ከክብር አጎደለው። ይህች ዓለም ጣዕሟን እያሳየች ስንቱን እንደ ሸንኮራ መጠጠችው መሰላችሁ። በዚህ ዓለም ጣዕም ያልተንበረከከር ተድላ ዓለም ያላሸነፈው የቅድስና ልብሱን አውልቆ ያልጣለ በፈሪሃ እግዚአብሔር የተጎበኘ በዚህ ዘመን ሰማዕት ነው እሱ። ምእመናን የዚህ ዓለምን ጣዕም የናቀ የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን ያሸነፉ ራሳቸውን የገዙ ምኞታቸውን የተቆጣጠሩ እነሱ ሰማዕታት ይባላሉ። አንደኛ የዚህን ዓለም ጣዕም የናቁ ሰማዕታት ይባላሉ። ሁለተኛ ደማቸውን ስለ እግዚአብሔር ያፈሰሱ ሰማዕታት ይባላሉ። ሰዎች በተለያየ ምክንያት ደማቸውን ያፈሳሉ። ስለ ክብራቸው ደማቸውን የሚያፈሱ፣ ስለ ስማቸው፣ ስለ ሀገራቸው፣ ስለ ወገናቸው ደማቸውን የሚያፈሱ ሰዎች እንዳሉ እናውቃለን። የሚለየው ግን ስለ እግዚአብሔር ብለው ደማቸውን የሚያፈሱ ሰማዕታት ይባላሉ። ብዙዎቹ ስለ እግዚአብሔር ደማቸውን አፍስሰዋል። እነ ቅዱስ ጊዮርጊስ ስንቶቹን ዘርዝሮ መናገር ይቻላል። ሩቅ ሳንሄድ በዘመናችን 2007 ዓመተ ምህረት ይመስለኛል ታስታውሳላችሁ። የዚህ የቂርቆስ ልጆች የአዲስ አበባ ልጆች ኑሯቸውን ለማሸነፍ ወደ ሊቢያ ተጓዙ አይደል? ሊቢያ ድንበር ላይ ሲደርሱ ያልጠበቁት ነገር ገጠማቸው። ከኛ ጋር ሆኖ ኑሮ ያልፍላችኋል፣ ብዙ ብር ብዙ ገንዘብ መቁጠር ትችላላችሁ አሏቸው። እና ጀግኖቹ ምን አሉን? ያ 30 ወጣቶች እኛ የመጣነው ሀገር ለመቀየር እንጂ ሃይማኖት ለመቀየር አይደለም። እኛ የመጣነው እና አቡነ ጴጥሮስ ደረታቸውን ለጥይት ከሰጡባት ሀገር ነው። እኛ የመጣነው የሰማዕቱ የቅዱስ ጊዮርጊስ ተጋድሎ ከሚገለጥባት ሀገር ነው። እኛ የመጣነው የ3 ዓመቱ ብላቴና የቂርቆስ ታሪክ ከሚተረክባት ሀገር ነው። የቂርቆስም ልጆች ነን። ማተባችን አንፈታም፣ ማተባችን አንፈታም፣ ማተባችን አንበጥስም። ማተባችን ከሚበጠስ አንገታችን ይበጠስ። መስቀሉን አናወልቅም፣ ክርስቶስን አንክደው። ዋጋ ከፍሎልናል። ከዓለም ፍቅር የክርስቶስ ፍቅር ይበልጥብናል አሉ ጀግኖች። እንደናንተ ቁጭ ብለው ጉባኤ የተካፈሉ የቅዱሳንን ገል የሰሙ እንዲህ ነው እኮ ነገረ ሰማዕታትን ስንማር እንበረታለን። እና አይሆንም አሏቸው። 1 ወር ሙሉ ለመኗቸው። 29 ደቂቃ አንገታቸው ላይ ቢላዋ ተሰክቶ የፍርሃት ምልክት አልታየባቸውም ነበረ። ማን ይታያቸው ስለነበረ? ቀራንዮ ላይ የተሰዋው በግ ይታያቸው ነበር። ሰማዕቱ ቅዱስ ጊዮርጊስ አይዟችሁ እያለ ያበረታቸው ነበረ። እና
29 ደቂቃ አንገታቸው ላይ ቢላዋ ተሰክቶ አቋም አልተቀየረም። ጭራሽ ሊያናግሯቸው አልፈለጉም። መጨረሻ ላይ ከፊሎቹን ጥቁር ልብስ አለበሷቸው፣ ከፊሎቹን ብርቱካናማ ልብስ አለበሷቸው። ጥቁር ልብስ የለበሱትን በሰይፍ ጨረሷቸው። ብርቱካናማ ልብስ የለበሱትን በጥይት ደብድበው ገደሏቸው። ሙተው ሞት ዲያብሎስን አሸነፉት። ክብርና ምስጋና ለወጣቶቹ ይድረሳቸው። እንዲህ አይነት ወጣት ነው ዛሬ ቤተ ክርስቲያን የምትፈልገው። ራሳቸውን ለሰማዕትነት የሚያዘጋጁ ወጣቶቹን ትፈልጋለች። ይገርማል። ስለ ቅዱስ ጊዮርጊስ ስንናገር ውሸት ነው ለሚሉን መናፍቃን መልስ ሰጠውልን አልፈዋል። ስለ ሰማዕታቱ ስንተርክ ውሸት ነው ለሚሉን መናፍቃን መልስ ሰጠው አልፈዋል። ከሃዲው ሲበዛ መናፍቁ ሲበዛ የቅዱሳንን ቃል ኪዳን የሚንቀው ትውልድ ከቀን ወደ ቀን እየበረከተ ሲመጣ እነዚህን ወጣቶች የዘመኑ ቅዱሳን አድርገው አስነሳልን። የትናንቶቹን ሊያስታውሰን ስለፈለገ እግዚአብሔር ኢትዮጵያ ላይ ዛሬ ለሚቀጣጠለው የሰማዕትነት እሳት የለኮሱት የአዲስ አበባ ልጆች ሊቢያ በረሃ ላይ ነው። እያችሁ እንዲህ ነው ነገረ ሰማዕታትን እየተማሩ ማደግ። ለዚህ ያበቃል። ክርስቲያኖች ግብረ ሰዶም እየሆነ ባለው ትውልድ መካከል፣ ልቅ እየሆነ ባለው ትውልድ መካከል ሃይማኖትን መውደድ እስከ ሞት እንደሆነ አሳዩን። ሃይማኖትን ማፍቀር አንገትን ለሰይፍ እስከ መስጠት እንደሆነ አመላከቱን። ስለ እግዚአብሔር ደማቸውን ያፈሰሱ ማለት እነዚህ ናቸው። በዚህ በዮሐንስ ራእይ ምዕራፍ 14 ቁጥር 13 ላይ በጌታ የሚሞቱ ብፁዓን ናቸው ይላል። ይህን ቃል ተናገሩት እስቲ። በጌታ በሉ። የሚሞቱ ብፁዓን ናቸው። ጌታን አክብረው ስለ ጌታ ኑረው ጌታን አምነው የሞቱ ብፁዓን ናቸው። በጌታ ስም መሞት እንዴት ደስ ይላል! ሰው ሲልከሰከስ ይሞታል፣ ሲሰርቅ ይሞታል፣ ሲያመነዝር ይሞታል። በዚህ ዘመን እኮ ጫት ቤት ቁጭ ብሎ መጠጥ ቤት ቁጭ ብሎ ጫት እየቃመ እየጠጣ የሚሞት ሰው አለ አይደል እንዴ? ስለ ስሙ መሞት እንዴት መታደል ነው! በጌታ የሚሞቱ ብፁዓን ናቸው አለ። ከድካማቸው ያርፍ ዘንድ ስራቸው ይከተላቸዋል። ሞት ለቅዱሳን ከድካም ማረፍ ነው። ሞት ለቅዱሳን ወደ እግዚአብሔር የሚወስዳቸው መንገድ ነው። ሞት ለቅዱሳን ከጌታ ጋር የሚያገናኝ ድልድይ ነው። ሞት ለሰማዕቱ ለቅዱስ ጊዮርጊስ ከእግዚአብሔር ጋር ለመኖር የታደመበት የሰርግ ጥሪ ነው። በጌታ የሚሞቱ ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ይህ ስራ ምንድን ነው? ዋጋቸው አይጠፋም። ከሞት በኋላ ዋጋቸው አይጠፋም። ስልጣናቸው አይረሳም። አንዳንዶቹ በሕይወት እያሉ ያማልዳሉ፣ ከሞት በኋላ አልቆላቸዋል። እንደ አሮጌ ዕቃ የሚወረውራቸው የሚመስላቸው ሰዎች አሉ። ስራቸው ይከተላቸዋል። የሞትን ድልድይ ይሻገራል ስራቸው። ቅዱሳን በሕይወት የሰሩት ስራ ታምር ማድረግ አይደለ? ከሞት በኋላ ታምር ሲያደርጉ እናያለን። ቅድም ነግሬያቸው የለ ጊዮርጊስ ከተቆረጠ በኋላ አንገቱ ደምና ውሃ ወተት ፈሰሰ። ቅዱሳን ከሞት በኋላ ታምር ያደርጋሉ ስንል በምክንያት ነው። ለካስ በጌታ የሚሞቱ ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ሁለተኛው ስለ ጌታ የሞቱ ስለ እግዚአብሔር ደማቸውን ያፈሰሱ ሰማዕታት ይባላሉ። ሶስተኛ መራራ ሞትን የታገሱ እነሱ ሰማዕታት ይባላሉ። መራራ ሞት ማለት ምን ማለት ነው? እንደነ ቅዱስ ጊዮርጊስ በመንኮራኩር መፈጨት፣ በመጋዝ መሰንጠቅ፣ በጋለ ብረት መቃጠል፣ በፈላ ውሃ መቀቀል፣ በእሳት መለብለብ መራራ ሞት ይሏቸዋል። ይሄ ነው መራራ ሞት ይሏቸዋል። ይሄ ነው። መናገር ቀላል ነው፣ ሕይወቱን መኖር ከባድ ነው። ምእመናን በጣም ነው የሚገርመው። መራራ ሞት የመንግሥተ ሰማይን ጣዕም የገሃነምን ምሬት አውቀው መከራ የተቀበሉ ሰማዕታት ይባላሉ። የገሃነም ምሬት ምንድን ነው? ማርቆስ ነግሮን የለ ትሉ የማያንቀላፋበት እሳቱ የማይጠፋበት። ይሄ እንዲያው ተረት ተረት እንዳይመስላችሁ በቅዱስ መጽሐፍ ላይ የተመዘገበ ቃል ነው። የገሃነም ምሬት ትሉ የማያንቀላፋበት እሳቱ የማይጠፋበት ስፍራ ነው። የመንግሥተ ሰማይ ጣዕምስ ምንድን ነው?
መቼም እየራበን ምን ጾመው እየደከመን ምናስቀድሰው ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ማታ በሰርክ ጉባኤ ተገንተን መድኃኔዓለምን ደጅ የምንጠናው የመንግሥተ ሰማይን ጣዕም አውቀን ይመስለኛል። አይመስላችሁም? ሌላ ዓላማ አላችሁ እንዴ? የመንግሥተ ሰማይ ጣዕም ምንድነው? ዓይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት አግኝተን ማናጣት ገብተን ማንወጣባት በዘር በቋንቋ ተቧድነን ግጭት ማንፈጥርባት የዚህ ዓለም ባለስልጣን ማይገዛት ፍጡር ማያዘዝባት መንግሥተ እግዚአብሔር በመንግሥተ ሰማይ የሚገኘው ደስታ ከመላእክት ጋር ቅዱስ ቅዱስ እያሉ የሚኖሩት ሕይወት የመንግሥተ ሰማይ ጣዕም ይባላል። የመንግሥተ ሰማይን ጣዕም አውቀው የገሃነምን ምሬት አውቀው መከራ የተቀበሉ ሰማዕታት ይባላሉ። እና የዚህን ዓለም ጣዕም የናቁ ደማቸውን ስለ እግዚአብሔር ያፈሰሱ መራራ ሞትን የታገሱ ሰማዕታትን ቤተ ክርስቲያኒቱ ታስባቸዋለች። ዓለም ያገለገሏትን ሐውልት ታቆምላቸዋለች። በስማቸው መንገድ፣ ትምህርት ቤት፣ አዳራሽ፣ ሆስፒታል ትሰይምላቸዋለች። ዓለምን አገልግለዋልና ሰማዕታት ያገለገሉት በእግዚአብሔር ቤት ነው። በቤቱ ታስበው ዋሉ። ዛሬ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ላይ ሰንቤቴን ስለሚጠብቁ ደስ የሚያሰኘውን ነገር ስለሚመርጡ ዣንደረቦች በቤቴና በቅጥሬ ከወንዶችና ከሴቶች ይልቅ የሚበልጥ የማይጠፋ የዘላለም ስም ሰጣቸዋለሁ አለ እግዚአብሔር። ቤቱ የእግዚአብሔር ነው። የሚመለከው እግዚአብሔር ነው። የሚፈተተው ሥጋ የሚቀዳው ደም የእርሱ ነው። በቤቱ ግን ቅዱሳን እንዲታሰቡ ፈቀደ። የጊዮርጊስ ቤተ ክርስቲያን፣ የጊዮርጊስ ጸበል፣ የጊዮርጊስ ታቦት ተብሎ እንዲታሰብ ፈቀደ። በሕንፃው እንዲታሰቡ፣ በጸበሉ እንዲታሰቡ፣ በታቦቱ እንዲታሰቡ እግዚአብሔር ፈቀደ። ወገኖቼ ስለ ሰማዕታት መማር ለምን እንደሆነ ጥቅሙ ታውቃላችሁ? ሌሎችን ለሰማዕትነት ያጫል። ዛሬ በክርስትናቸው ምክንያት ዋጋ የሚከፍሉ ሐዘን፣ ትካዜ፣ ዋይታ፣ ሰቆቃ የሚደርስባቸው የሰማዕታቱን ታሪክ ባነበበው ቁጥር በእምነታቸው እንዲጠነክሩ ያደርጋቸዋል። ስለ ሰማዕታት መማር አማኞች በእምነታቸው እንዲጠነክሩ ማስቻል ነው። ጥንካሬ እንዲያገኙ፣ መንፈሳዊ ኃይል እንዲያገኙ ማስቻል ነው። የሰማዕትነት መነሻው ምንድን ነው? ይህንን እኔና ትምህርታችንን ጨርስ። ሰማዕታት ማለት ምን ማለት ነው የሚለውን አይተናል። ሰማዕታት በሶስት መንገድ መከራ ይቀበላሉ የሚለውን ተገንዝበናል። አማኞችን ለሰማዕትነት የሚያበቃው ምንድን ነው? ሁለት ነገር አይተናል። ሰማዕታት የሚባሉት እነማን ናቸው? ሶስት ነገር ተነጋግረናል። የሰማዕትነት መነሻው ምንድን ነው? ምእመናን? የሰማዕትነት መነሻው ፍቅረ ክርስቶስ ነው። ምንድነው አልኳችሁ? ድምጻችሁ ይሰማ። የሰማዕትነት መነሻው የክርስቶስ ፍቅር ነው። ሌላ ምን ሊሆን ይችላል ብላችሁ ነው እናንተ? ሮሜ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል አለ ሐዋርያው ጳውሎስ። መከራ ወይስ ጭንቀት ወይስ ረሃብ ወይስ ስደት ወይስ ራቁትነት ወይስ ሰይፍ ነው አለ። እነዚህ የዘረዘርኳቸው ነገሮች በሙሉ ከጌታ ፍቅር እኔን አይለዩኝም። ከክርስቶስ ፍቅር ማን ይለኛል? እኛ ብዙ ነገር ለየን። ፌስቡክ ለየን፣ ቲክቶክ ለየን፣ ፊልሙ ለየን፣ ኳስ ለየን፣ ጥቅም ለየን፣ ወሬ ለየን። ጥቃቅን የሆኑ ነገሮች ሳይቀር ከጌታ ፍቅር ለይተውናል። ሰይፍ ሳይመዘዝበት የካደ ትውልድ እንዳለ ታውቃላችሁ። ለዓለም ወዶ ገብ የሆነ ትውልድ እንኳን አንገቱን ለሰይፍ ሊሰጥ ይቅርና በገንዘቡና በጊዜው ለእግዚአብሔር መታመን ያቃተው ስንት ሰው አለ መሰላችሁ? ስንት ነገር ለየን ምእመናን። ከክርስቶስ ፍቅር ማን ይለየናል? እነ ቅዱስ ጊዮርጊስ መሪ ቃላቸው፣ መንፈሳዊ መፈክራቸው ከክርስቶስ ፍቅር ማን ይለየናል የሚል ነበረ። ለክርስቶስ ያላቸው የጋለ ፍቅር መከራውን አቀዘቀዘላቸው።
ለክርስቶስ ያላቸው ፍቅር መከራውን አስረሳቸው። ለክርስቶስ ያላቸው ፍቅር መከራውን ማጣፈጫ ቅመም አደረገላቸው። ሰማዕታቱን ወደ ደም፣ ጻድቃንን ወደ ገዳም የወሰደ የጌታ ፍቅር ነው። ምእመናን ሰማዕታቱን ለተጋድሎ፣ ጻድቃኑን ለመከራ፣ ባሕታውያኑን ለመናኔ ያነሳሳ የጌታ ፍቅር ነው። እነ የዋህ ጳውሊ ትዳራቸውን እና አብርሃም መራዊ ቤታቸውን እና አፄ ካሌብ ቤተ መንግሥታቸውን ለቀው መከራ ወደ በዛበት ገዳም የገቡት በጌታ ውለታና ፍቅር ተማርከው ነው። ዓለም ፍቅር ፍቅር የምትለው ከፍቶት ጋር የተያዘውን እንስሳዊ ተግባር ነው። እነ ቅዱስ ጊዮርጊስ ግን የተቃጠሉት በአምላካቸው ፍቅር ነው። ገድሉ ምን እንደሚል ታውቃላችሁ? ወሶቢሃ ነደት ልቡ በፍቅር አምላካዊት። በአምላኩ ፍቅር ልቡ ተቃጠለ። በምን ፍቅር? በአምላኩ ፍቅር ልቡ ተቃጠለ። የእኛ ልብ የሚቃጠለው አበድኩልሽ ሞትኩልሽ በሚል የዓለም ፍቅር ነው። የጌታ ፍቅር ስንቱን ማረከ፣ ስንቱን ከሥጋ ፍላጎት ለየ፣ ስንቱን ገዳም አስገባ መሰላችሁ። ለዚህ ፍቅር ጀግኖቹ ዝናራቸውን ፈተው ተማርከውለታል። ለዚህ ፍቅር ባለሀብቶች ሀብታቸውን ሰጠው መንረውለታል። ለዚህ ፍቅር ነገሥታቱ ካባቸውን አሽቀንጥረው አክሊላቸውን ወርውረው ገዳም ገብተውለታል። የጌታ ፍቅር ስንቱን አሰከረ መሰላችሁ። እነ ቅዱስ ጊዮርጊስን ለሰማዕትነት ያበቃ የክርስቶስ ፍቅር ነው። የሰማዕትነት መነሻው ፍቅረ ክርስቶስ ነው። ፍቅረ ክርስቶስ የሌለው ሰው እንኳን ሰማዕት ሊሆን ይቅርና ቤተ ክርስቲያንም አይመጣም። እንደናንተ ቁጭ ብሎ ጉባኤ መካፈልም ይከብደዋል። በመጨረሻ ሁላችንንም ለሰማዕትነት ተጠርተናል። ሰማዕትነት በነ ቅዱስ ጊዮርጊስ ብቻ ያበቃ እንዳይመስለን። አይነቱና መጠኑ ይለያይ እንጂ ዛሬም እኛ ለሰማዕትነት ተጠርተናል። የሚለያየው የመጠን ጉዳይ ነው። አይነቱ መጠኑ ሊለያይ ይችላል። ሰማዕት ዘንበለ ደም የሚባል አለ። ምእመናን በደም ሰማዕታት የሆኑ አሉ። እንደነ ቅዱስ ጊዮርጊስ ሰማዕት ዘንበለ ደም፣ ያለ ደም ደግሞ ሰማዕታት የሆኑ አሉ። ከሞት ያልተናነሰ መከራ የሚቀበሉ ክርስቲያኖች አሉ። ለአንዳንዱ ትዳሩ ሰማዕትነት ሊሆን ይችላል። ለአንዳንድ ሰው ከአስቸጋሪ ልጁ ጋር መኖር ሰማዕትነት ነው። ለአንዳንዱ ሰማዕትነት ከመጠባያቸው ከከፉ ሰዎች ጋር መኖር፣ ለአንዳንዱ ሰማዕትነቱ ከክፉ አለቃው ጋር መኖር ነው። ሰማዕትነት አይነቱ መጠኑ ይለያያል። ወገኖቼ ዛሬም በየቀኑ ሰማዕትነትን የምታስተናግዱ ሰዎች አላችሁ። ስደት ሰማዕትነት ነው። በክርስትና ምክንያት የሚመጣ የአካል ጉዳት ሰማዕትነት ነው። የንብረት መውደም ሰማዕትነት ነው። ዛሬ በክርስትናቸው ምክንያት ንብረታቸው የወደመባቸው፣ ቤታቸው የፈረሰባቸው ክርስቲያኖች እነሱ ሰማዕታት ናቸው። ፍላጎትን ማሸነፍ፣ ራስን መግዛት፣ ምኞትን መቆጣጠር ሰማዕትነት ነው። በዚህ ክፉ ዘመን የሰው ልጅ ራቁቱን በሚሄድበት ዓለም ሰው የሥጋ ፍላጎት አስክሮት ከጓዳ አልፎ በአደባባይ ነውር በሚፈጽምበት ዓለም በቅድስና መኖር ሰማዕት ነው። ክብረ ክህነትን ጠብቆ መኖር ሰማዕትነት ነው። ስንት አይነት ሰማዕትነት አለ መሰላችሁ ምእመናን? ብዙ ሰማዕትነት አለ እና ለሰማዕትነት ተጠርተናል። አንድ ጥቅስ ላንሳና ልጨርስ። የማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ ለሰማዕትነት የተጠራንበት ጥቅስ ነው። ሁላችንንም እገሌ ወገሌ ሳይባል በኋላዬ የማይከተለኝ ይበሉ እስቲ ሁላችሁም። መስቀሌን የማይዝ የእኔ ሊሆን አይገባም። ይሄ ለሰማዕትነት የቀረበ ጥሪ ነው ለክርስቲያኖች። በኋላዬ የማይከተል መስቀሌን የማይዝ የመጀመሪያው ጥሪ በኋላ መከተል ነው። በኋላ መከተል ማለት ምን ማለት ነው? መንገዱን መንገዳችን ማድረግ ነው። ሐሳቡን ሐሳባችን ማድረግ ነው። ፈቃዱን ፈቃዳችን ማድረግ ነው። የመጀመሪያው የክርስትና ጥሪ መከተል ነው። ምእመናን አባቶቻችን መርፌው በሄደበት ክሩ ይከተላል ይላሉ። ወገኖቼ መርፌው በሄደበት ክሩ እንዲከተል ከተፈለገ መርፌው ከክሩ ጋር መታሰር አለበት። ክርስቶስ በተጓዘበት
ክርስቲያን እንዲጓዝ ከተፈለገ ክርስቲያን ከክርስቶስ ጋር በእምነት መታሰር መቻል አለበት። ሁለተኛው መስቀሉን መያዝ ነው። መስቀሉን መያዝ ማለት ክርስቶስን በመከራ መምሰል ነው። እንደነ ቅዱስ ጊዮርጊስ የመከራው ተካፋይ መሆን ነው። እናንተ እኛ ከሌሎች ቤተ እምነቶች የምንለየው በምን እንደሆነ ታውቃላችሁ? በክርስቶስ ስም የተቋቋሙ ብዙ የእምነት ድርጅቶች አሉ። እኛ ከነሱ የምንለየው ቅዱስ ጊዮርጊስ ያማልዳል አያማልድም በሚል ብቻ አይደለም። እኛ ከነሱ የምንለየው የመከራው የሕማሙ ተካፋዮች መሆናችን ነው። ባለፈው ሕማማት ላይ ስንነሳ፣ ስንወድቅ፣ ስንሰግድ ሰንብተናል አይደለ? ሕመሙን ተጋርተነዋል። መከራውን ተካፍለነዋል። አያችሁ። ከዛ በትንሣኤው ደግሞ ከሱ ጋር ተባብረናል በሞቱና በትንሣኤው። ስለዚህ ሌሎቹ የመከራው ተካፋዮች አይደሉም፣ የሕማሙ ተካፋዮች አይደሉም። ዋጋ ከፍሎልኛል፣ ጌታዬ አድኖኛል፣ ዕዳዬ ተሰርዟል፣ በደሌ ተደምስሷል ይሏቸዋል። የመከራው ግን ተካፋዮች አይደሉም። ብዙዎቹ በትንሣኤው ይደሰታሉ፣ በመከራው ግን አይደሰቱም። በትንሣኤው ለመደሰት ግን በዓርብ መከራ መካፈል ያስፈልጋል። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የታመመ ከክርስቶስ ጋር በትንሣኤው ነግሶ ይኖራል ነው። መስቀሉን መያዝ ማለት ክርስቶስን በመከራ መምሰል፣ የሕማሙ የመከራው ተካፋይ መሆን፣ ዕለት ዕለት ነገረ መስቀሉን ማሰብ ነው። ይህ ሰማዕትነት ነው ወገኖቼ። ስለዚህ ክርስቲያንን ብለን ስናስብ አብረን መጠየቅ ያለብን ነገር ዋጋ ለመክፈል ዝግጁ ነይ ወይ? ብዙዎቻችን ክርስትናውን እንወደዋለን። እውነት ሰማዕታት በሚል ኃይለ ቃል ተነስተን ሰማዕታት ምን ማለት እንደሆነ አይተናል። ሰማዕትነትና ክርስትና ተለያይተው እንደማይኖሩ ተነጋግረናል። ሰማዕታት በሶስት መንገድ መከራ ይቀበላሉ የሚለውን አይተን ክቡር ደሙን ይበራል በክንፉ ምልጃውን ፈጣን ነው። የአምላክ ስም አለበት ስሙ ገብርኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ይበራል በክንፉ ምልጃውን ፈጣን ነው። የአምላክ ስም አለበት ስሙ ገብርኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ከፊት የቀደመ ደመናን ዘርግቶ እንዳልደናቀፍ ጉድባዎቹን ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ። ሰው ለመባል በቃው ገብርኤል ደገፈ። ይበራል በክንፉ ምልጃውን ፈጣን ነው። የአምላክ ስም አለበት ስሙ ገብርኤል ነው። እጃችሁ ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። በእናቴ እቅፍ ገብቼ መቅደሱ አለሁ እስከ ዛሬ አድሮኝ በመንፈሱ የሕይወትን ሰልፎች አለፍኩ ከእሱ ጋራ በልቤ ተጽፎ ለገብርኤል ሥራ ይበራል በክንፉ ምልጃውን ፈጣን ነው። የአምላክ ስም አለበት ስሙ ገብርኤል ነው። ያሳደገን ዛሬም ያሳደገን መልአክ ዛሬም እኛ ጋር ነው። በዙሪያዬ ተክሎ የእሳት ምሰሶ ጽድቅ እየመገበ አሳደገኝ ልጁን። የአምላኬን ምስጋና ዘወትር ያስጠላኝ እሱ ነው ገብርኤል በመዝሙር የሞላኝ።
ይበራል በክንፎ ምልጃው ቀላል ነው። የአምላክ ስም አለበት ስሙ ገብርኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ስኬምን እንዳላይ ክንፋቹን ጋረደ መራኝ ወደ ቤት መዳኔን ወደደ። የሞዓብን ቋንቋ ካፌ ላይ አጥፍቶ በጸጋው ቃል ቃኘኝ በበረከት ሞልቶ ይበራል በክንፎ ምልጃው ፈጣን የአምላክ ስሙ ገብርኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ፊት ለፊት ተተክሎ ከታናሿ መንደር ይሰማኝ ነበረ ቅኔ ሲደረደር ይወስደኛል ደጁ እየገሰገሰ ታላቁን በረከት በውስጥ ያፈሰሰ ይበራል በክንፎ ምልጃውን ፈጣን ነው። የአምላክ ስም አለበት ስሙ ገብርኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታደግ ሲፈታ አቅርቦልሽ ነበር ክብር ሰላምታ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመልአኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ዳረጋጋት ደግሞ በእርጋታ ተመልታ ነገሩን መርምራ የመልአኩን ብስራት ሰማችው በተራ። ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመልአኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ደስታል እንጂ መንፈሴ በአምላኬ በምስጋና ሳድር ዘወትር ተንበርክኬ ሐሳብ ለቅጽበት ሌላ መች ያስባል ለኔ ልጅን መውለድ እንዴት ይቻለኛል። ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመልአኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ካንቺ የሚወለደው ንዑድ ነው ክቡር የተመሰገነ በሰማይ በምድር ምስጢሩ ኃያል ነው ይረዳል ይሰፋል ካንቺ በቀር ይህን ማን ይሸከመዋል። ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመልአኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። እጹብ ነው ግሩም ነው አንቺን የፈጠረ አንቺን በመውደዱ ሰውን አከበረ። ዓለም ይባረካል በማኅፀንሽ ፍሬ
ክብርሽን አልዘልቅም ዘርዝሬ ዘርዝሬ ሰላም ለኪ እያለ ሰላም ለኪ እያለ አርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ